ዳግም ክህደት ወይስ ሰሚ ያጣ እውነት? ሰሞኑን እጅግ አነጋጋሪ ከሆኑት ወቅታዊ ጉዳዮች መካከል የአትሌት ገለቴ ቡርቃ ምልከታችንን እናስቃኛችኋለን። መልካም ጊዜ ከዘመኔ የዩቲዩብ ቻናል ጋር። It is very nice. After 3 years, I come back to the long distance. It is. I am feeling very nice. You know, before Dago, I was get injury hamstring. I not think now. The more the 50, it is. ታላላቅ ሰዎችን ማፍራትን የምታውቅበት ማዕፀኗ ለምለም አርሲ ኮፈሌ መንደር ደውል ጊዜውም የዛሬዋ ጀግናችን ለሀገሯ ደሟን ተፍታ ላቧን ገብራ በዓለም መድረክ ብሔራዊ የሰንደቅ ዓላማ ክብራችንን ያውለበለበችልን ብሔራዊ ኩራታችን የሆነችዋን ገለቴ ቡርቃን ወለደችልን። እሷም አድጋ ምኞቷን ልታሳካ እንደነ ደራርቱ ቱሉ፣ ኃይሌ ገብረስላሴ፣ ብርሃኔ አደረን እያደነቀች ኖራ ህልሟን አግኝታ ሀገሯ በጠራቻትና ባሻት ቦታ ያለምንም ማመንታትና ስስት እያገለገለች የኖረችና ያለች ሲሆን አሁን በቅርቡ ግን እጅግ አሳዛኝና ዘመኗ ሙሉ የለፋችበትን ሀብት ንብረቷ በግልጽ በአደባባይ በገዛ የትዳር አጋሯ እንደተነጠቀችና ለጎዳና ለመውጣት እንዳሰበች ትናገራለች። አሻፈረኝ ነው በቃ አልፈልግም አለ። እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው። አንድ ቤት ብቻ ቀርቶላታል። አንድ ያረስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከአምስቱ መኪና። እሺ ይሄንኑ ታዲያ ለምን ትተውላትም ሲባል አይ ይሄንኑ ራሱ የሚኖርበት ቤት የሚገርም ነገር ሴፍሻ መስከረም አንድ ተጋባን። መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አድርጌ ነው መሬቱን የገዛ 500 ካሬ ነው። 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን። እሺ እውነታው ይሄ ነው። ፍትህ እንደ ሰማይ የራቃት በመጣችው ሀገር እያደሩ ጉድ መስማት አሜን ብሎ የተቀበለው ህዝብ ከመጋረጃ ጀርባ ዛሬም ጉልበተኞችንና ጮሌዎችን የህግ ያለ በማለት መማጸኑን ቀጥሏል። ታለይ እና ይሄ ሁሉ ነገር ውክልና ስላለው ወደ ቀድሞ ባለቤት ሄደ ማለት ነው። በቃ ይሄ ሁሉ በስሟ ተመዝግቦ የነበሩትና ያፈራቻቸውን ከ11 ቤቶችና ከ5 መኪኖች በላይ በሞኝነትና በየዋህነት የሙሉ ዋስትና ለባለቤቷ በእምነት መስጠቷ የምትናገረው አትሌቷ እንከሌት ፍርድ ቤት ለዓመታት ብትመላለስም ጆሮ ዳባ መባሏን የመጨረሻ አማራጭ ሚዲያ ቀርባ ያለችበትን ሁኔታ ለማስረዳት እንደተገደደችና ለጠቅላይ ሚኒስትሩም ጭምር መልእክቷን ለማስተላለፍ እንደወደደች ትናገራለች። ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም፣ ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ፣ ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው። እኔ ባለቤቷም በበኩሉ ነገሩ ከእውነት የራቀና ፍጹም ውሸት መሆኑን አሁን እየተነሱበት ያለው ጥያቄ ለሱ እንደማይገባው ይናገራል። ጩኸት ነው እየጮች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ 6-7 ጥይት ይተኮስብኝ። በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለን ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬም በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ዲባ አይነ ደረቅ መልሶ ልብ ያደርቅ የሚመስለው ነገሩ እውነት በየትኛው ማዕዘን እንደቆመች ባናውቅም፣ ነገር ግን በውይይቱ ቀርቦ ለመታዘብ እንደሞከርነው ከላዳ አሽከርካሪነት ወደ ቤት ባለቤትነት፣ ከጨረቃ ቤት ወደ ሰማይ ጠቀስ ቤቶች የሀብትን በር በቀላሉና በፍጥነት እንደተቆናጠጠ ለማየት ችለናል። ያመላልሳል። ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው መልካሙነቱ። ሐሳቡን ያለምንም ሀፍረትና ድፍረት ደጋግሞ በሱ ዙሪያ የሚቀርቡት ክስቶች ሲያጣጥል የቆየው ባለቤቷ በአፌ ጮሌነትና በተረጋጋ አንደበት ሀብቱ በጋራ ማፍራታቸውን ይናገራል። ይሄ ካርታው ካለቀ በኋላ ቤት ሰይደን ሰርፕራይዝ ነው ያደረግናት። የባህል ምግብ ተዘጋጅቶ የቅቤ ቡና በጣም የምትወደው ትንሽ ከርከር ያለ ነገር ካለ ማየ የቅቤ ቡና ብላ የምትሄድ ልጅ ናት። በፍቅር ነው የምትወደው።
የምትወደው ነገር ተሰርቶላት ፎቶ ተነስቶ ያ ስልክ ያለመኖሩ ነው እንጂ ፎቶግራፍ ሲቀባበሉ እነዚህ ርክክብ ሲያደርጉ እንኳን የሚገርም ብዙ መረጃዎች ነበሩ። የአንድ ስልክ መጥፋት ነው ብሎ ታሪክ እዚህ ድረስ ያመጣው ሰው በፍቅር የሰጠችውን ቤት ነው ዛሬ ሐሳብ ቀይራ የ1500 ሜትርና የ3000 ሜትር ንግስቷ የ5000 ሜትርና የ10000 ሜትር ቦታን በበቂ ከመሸፈን አልፎ እስከ ሜዳሊያዎች ማስመዝገብ ታላቅ ትጋትን በሚጠይቀው ማራቶን ሩጫ ላይ የናስ ሜዳሊያ እስከ ማሸነፍ የደረሰችው አትሌቷ ዛሬ ግን ፍጹም የሐዘን ድባብ ላይ ሆና ሀገሯና ሕዝቧን የመፍትሄ ያለ በማለት ላይ ትገኛለች። 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ሕዝብና ራሱ መንግስት ተዋለው። ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ። ምክንያቱም አሁን ባራጅ ሊወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ፣ ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው እኔ። አይዞሽ ገለቴ አይዞሽ በቃ ምን እናርፍ በቃ ምንም ማረጋይ። እኛም ሁለቱንም አሸናፊ የሚያደርግ ፍርድ እንዲመጣ እየተመኘን የሀገሩ ዋርካ ለሆነችዋ ገለቴ ቡርቃ እንባ የሚያብስ ጊዜ ሩቅ እንደማይሆን ተስፋ እያደረግን የዛሬው ምልከታችንን አበቃን። በዘመኔ ቲዩብ ነበርን። በሌሎች ሐሳቦችና ጥንቅሮች ዳግም እስክንገናኝ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አይለየን። ሐሳብ አስተያየታችሁን በኮሜንት አጋሩን። መልካም ቆይታ።